ማርታ ብዙ ጊዜ ጥያቄ ነው እና በቃ ረጅም ጊዜ ምንም ነገር ከማረግላት ወይም ባረግላት በጣም ደስ የሚላትና ስጦታው ምንድነው ከምድር ውስጥ ወጥተን ጁፒተር ወይ ማርስ ላይ ቆመን መሬትን ብንመለከታት ስትሽከረከር እናያታለን መሬት ላይ ያሉ አካላቶች በጠቅላላ አንድ ላይ ሙቭ ሲያደርጉና ያለን ማለት ነው so this motion is relative ነው ስለዞረብን ነው እንደዞረብን ማናቀው አብረን እየዞርን ነው ከባድ ክላስ በጣም ነው ደስ ያለኝ ያው ሁሉ ጊዜም ደስታዬ የዳኒ ደስታ ነው የምንገኘው መምህር ዳንኤል ቤት ነው ዛሬ መምህር ዳንኤል በእንግድነት ቤቱ ጋብዞናል እኛ ደግሞ ስንመጣ ባዶ እጃችንን አይደለም እዚህ ውስጥ በርካታ ስጦታዎች አሉ እንዲሁም ደግሞ በፍጹም ሊገምተው የማይችለውን ሰርፕራይዝ አዘጋጅተናል መምህር ዳንኤል ዘኔ መጣነው ስጦታና ሰርፕራይዙ ሲመለከት ምን ሊሆን የፊዚክስ አስተማሪስ ሰርፕራይዝ ይሆናል አይሆንም የሚለውን አብራችሁን ቆይታችሁ ፕሮግራማችን እንድትከታተሉ በአክብሮት እንጋብዛለን መምህር ዳንኤል ብቻ ሳይሆን ያቺ ጀግና የፍቅር ሰው ባለቤቱ ማርታም ትገኛለች አብራችሁን ቆዩ ፍፄ ዳኒ እንደምን አለ ዴና ስላገኘው በጣም ደስ ብሎኛል እንዴት ነህ እንኳን ደህና ቆያችሁን እንዴት ናችሁ ሰላም እግዚአብሔር ይመስገን አለን እዚህ ገባችሁ አዎ እዚህ ገባን ቀየስ yes የነ መምህር ዳንኤል ቤት ይሄን ይመስላል ትምህርት ቤት በለው ከላይ መኖሪያ ቤት ነው ብላክቦርድ አለ ከበአጠቃላይ የምታስተምረው ቦታ ነው በአጠቃላይ ማስተማሪያ ቦታ ነው ላይቭ ደግሞ ማታ 12 ሰዓት ላይ ክላስ አለን ማታ 1 ሰዓት ተኩል ላይ ማክሰኞ ሐሙስ አርብ ኢትዮጵያ ተማሪዎችና እነሱን ደግሞ እዚህ ጋር ነው የምናስተምረው እዚህኛው ዋይት ቦርድ ላይ ሆነን ነው የምናስተምረው እዛ ጋር ቲቪ አለ ነው 52 ተማሪዎች አሉ እነሱን እዛ ጋር ይመለከታሉ እዚህ ጋር ደግሞ ነው ያስተምራሉ ማለት ነው yes ብራቮ ሶይ በአጠቃላይ የትምህርት ጉዳይ የሚከናወንበት ቦታ ነው ማለት ነው በቃ ዋናው የተላክንበትን ዓላማ እዚህ ነው የምናስፈጽመው እኔና ማርታ በዋናነት የምንኖርባት ክፍል አለች ጀስት ለመኝታ ነው የምንጠቀማት አብዛኛውን ጊዜ እኔም እሷም የምናሳልፈው ስራው ላይ ነው ያው ሌላ አይደለም ሁለታችን የሚያስደስተን ያስሎነ ነው ሰው የሚያስደስተውን ነገር ነው በቀን አይደለም የሚያደርገው በቃ ሁለታችን የሚያስደስተን የሚያሳርፍም ነገር ያስሎነ ትልቁን ኤሪያ የምንጠቀመው ለስራው ነው መጀመሪያ አዲስ አበባ ስትመጣ አፓርታማ ነበር የተከራየው አሁን ደግሞ ግራውንድ ፕላስ ዋን ወደዚህ እንዴት መጣ ለምን መጣ መጀመሪያ ወደ አዲስ አበባ ስንመጣ ያው ከአፓርታማና ከኮንዶሚኒየም ውጪ ሌላ የሚከራይ ነገር እንዳለ ራሱ አናውቅም እና አፓርታማ ላይ ተከራየን አፓርታማ ላይ ባለ ሁለት መኝታ ነበር ያዝነው እሺ ሳሎኑ እንደዚሁ እንደተለመደው ማስተማሪያ ነው አዎ አንተ ሳሎን የለም ሳሎን የሚባል ነገር ይሄ ግን ያው እኔ ሳስተምር በጣም ፍሪደም ፈልጋለሁ ምናልባት ቪዲዮዎችንም ከተመለከትካቸው መሀል ላይ ልጮች ይላልው ዘላለው ሲያልቅ ነው ማቀው ለምሳሌ ቆይ ዱሲት በስማ እናታች ያለ ሰው ከላይ ጓለብን ይላል እዛ ጋር ያለችው እዛ ጋር የምትተኛው ስትዩ ግድግዳ ተደበድባለች በጎን በታች በግራ በቀኝ በሁሉም ቦታ ተፈተነን ማለት ነው በዛ ላይ መብራት ሲጠፋ ደግሞ ጄኔሬተር የለውም አፓርታማው ስለዚህ ተማሪዎችንም ሳናስተምር ብዙ ጊዜ ያለፈ መጣ ሶ ግዴታ ሙቭ ማድረግና ሙሉ ግቢ ውስጥ መግባት ነበረብን ስለዚህ ወደዚህ መጣን ማለት ነው ዳንኤልን ካዩ ማርታን ይፈልጋሉና ወደነ ማርታን እንችላለን yes ተከተሉ እዚህ ኤሪያ ላይ ከኔና ከማርታ ውጪ ማንም አይገኝም ይሄ እንግዲህ የኔ ማንበቢያ ክፍል ነው እታች ከሌለ ሁሉ ጊዜ እዚህ ነኝ እኔ ልገኝ የምችልባቸው ኤሪያዎች አንደኛው ታች ነው እታች ከሌለው እዚህ ነኝ እዚህ ጋር ያሉ መጽሐፍት
የፊዚክስ መጽሐፍት ናቸው። ሌሎችም ይታዩኛል። አዎ ያው እኔ ፊዚክሱን አብዛኛውን ጊዜ ስትቻነበዋለሁ እንጂ ባለኝ በየትኛውም ትርፍ ጊዜ የማነበው ከፊዚክስ ውጭ ያሉ ኮንሰፕቶች ናቸው። ለምሳሌ የፊሎሶፊ መጽሐፍቶችን አነባለሁ። ሳይንስ ላይ ባዮሎጂ ስፔሻሊ ፊዚክሱን ከባዮሎጂ ጋር ለማዛመድ ብዙ ጊዜ ሞክራለሁ። በተለይ ከሰውነት አፈጣጠራችን ጋር። ማቴማቲክስን በጣም ወደው ትምህርት ነው። ከዛ ውጭ ደግሞ ከድሮ ጀምሮ ሳነባቸው የነበሩ መጽሐፍቶች አሉ። እነዚህ ኢንስፓየር የሚያደርጉ መጽሐፍቶችን በአብዛኛው ደግሞ እነሱ ላይ ጊዜ ያጠፋለሁ። አሁን እዚህ መጽሐፍት ረጅም ጊዜ ካንተ ጋር የቆዩ ናቸው? አዎ እንዳው ለምሳሌ አሁን ይሄ መጽሐፍ ማለት አባቴ ገዛልኝ መጽሐፍ ነው። ያኔ ታሞ ተኝተው ታሞ ታስተምር ይሻላል ያሉ በቃ እና ጡረታውን ልናወጣ ሄደን ባንክ ቤት መግባት አይችልም። በጋሪ ነው ይዘን የመጣ ነው፣ በፈረስ ማለት ነው። ጋሪ ላይ ተቀምጦ ማናጀር ወጥቶ ያስፈርመውና ገንዘቡን ይሰጣል። 930 እንደዛ አካባቢ ብር ናትና ኦልሞስት እየሞተ እንደሆነ እየሄደ እንደሆነ እሱም ያውቀዋል። የፍየል ስጋ በጣም አምሮት ነበር እና ጋሪው ላይ ቁጭ ብለን ፊት ለፊት እንደዛ ስጋ ቤት ትታያለች። የፍየል ስጋ ቤት አዋሽ ይባላል፣ አዋሽ ሆቴል ደብረ ዘይት ላይ እና ያቺን ገዝተን ሄዳለን ብዬ ነበር ማስበው። ድንገት በመሀላችን አንድ መጽሐፍ አዘዋሪ ይልፋለ እና እስኪ ብሎ ጠራውና የምትፈልገው መጽሐፍ ስላለኝ አንዱ ፊዚክስ ነው፣ አንደኛው ደግሞ ማቴማቲክስ መጽሐፍ የ11 እና 12ኛ ክፍል ገዛልኝ ማለት ነው። ከዛ በኋላ የተረፈችውን ብር ይዤ ሄጄ ስጠይቅ 1 ኪሎ የፍየል ስጋ ገዛ። ተመለስን፣ ወደ ቤት ሄድን። በቃ ሩዙን እንበለዋለን ብሎኝ ወደ ቤት ሄድን። ያኔች መጽሐፍ ማንበብ ጀመርኩኝ። እስካሁን ድረስ ከዚች ጋር ረጅም ጊዜ እያሳለፍኩ ነው። የመምህር ዳንኤል እናት አሁን እንግዲህ ሀሳባቸው ሊሰጡን በስልክ ላይ ያሉ፣ በቀጥታ መስመር አሉ። ሁልጊዜ ህልሙም ሀሳቡም የአቶ ሻምበልን ስም ማስጠራት ነው፣ የአባቴን ስም ማስጠራት ነው ይላል። እንግዲህ አሁን ተሳክቶለታል። ብዙ ሰው የአቶ ሻምበልን ታሪክ አውቋል። ጀግና አባት ናቸው፣ ብርቱ አባት ናቸው ብሎ ብዙ ሰው በቃ እሳቸውን የአባትነት ሞዴል አድርጓል። እውነት ነው። ተስፋ የማይቆርጥ አባት ነው። ቀና አባት ነው። እኔ አደንቀዋለሁ። ግን በቃ መልካም ነው። ለልጆቹ ያለው ጥረት፣ ለሱ ደግሞ ለየት ያለ ነገር ነው ያለው። በቃ እኔ ስለዚህ መልካም አባት ነው፣ ቸር አባት ነው። እስከ መጨረሻው በቃ ህይወቴ እስካለ ድረስ አድርጌ እኔ በቃ የሱን ጥግ አይቼ በቃ ህይወቴ እስካለ ድረስ አደርጋለሁ። ጎዳናም ይውደቅ ምንም ይውደቅ ብዙ ነገር ነበር፣ ብቻ አለፈ። መጀመሪያ ዳኒ ተቀርጾ ሲለቀቅ በዩቲዩብ ከተለቀቀ በኋላ እንዴት ነው ያያችሁት? ታሪኩን ሲያዩ ዳንኤል ያካፈለንን ታሪክ ሲሰሙ እንደው ምን ተሰማዎት? እምለው ነው የጠፋኝ። እናቴ እሱ ብዙ ጊዜ አሁን በሁሉም ቴሌቪዥን ጣቢያ ታይኛለሽ፣ እሺ በቃ ይሁንልህ ነው የምለው። እኔ አላመንኩም። በቃ ምንም እምለው ነው የጠፋኝ። ለምን እግዚአብሔር ያን ሰው ከዛ አንስቶ ለዚህ በማብቃቱ እኔ በጣም እየተደነቅኩ ነው። አሁንም ቢሆን እየተደነቅኩ ነው። በቃ በዩቲዩብም በሶሻል ሚዲያም በቴሌቪዥንም እንዲህ ሲታይ እና ብዙ የሚወደው የሚያደንቀው ሰው አለ። ለብዙ ወጣቶችም አርአያ መሆን የሚችል ልጅ ነውና እንደው እንደ እናት ምን ተሰማዎት ግን ከዛ ተነስቶ እዚህ መድረሱን ሲያዩ? በጣም እኔ ቃላት ያጥረኛል። እኔ እንጃ በስማም ወደ ከተማ ወጣ ስልም አድናቂው እንደዛ ነው እንኳን ደስ አለሽ የሚለኝ። በቃ እኔ እምለው ነው የጠፋኝ። ይሄ ላደረገው ግን በቃ ለእግዚአብሔር ክብር ይሁን። እግዚአብሔር ነው ይሄን ሁሉ ያደረገው። እሱም ጎበዝም ቢሆን ግን እግዚአብሔር ደግሞ ተጨመረበት። ላነሳችሁ ለማርታም በቃ ምስጋና አቀርባለሁ። ላነሳችሁ ሰው ይሆናል ብላ ማንም የማይገምተው ማንም የማያደርገውን ነገር ነገ ሰው ሆኖ ይቆማል ብላ ላነሳችሁ በቃ እኔ ቃላት ያጥረኛል ለመናገር። በቃ እሷን ምስጋና አቅርብልኝ። በቃ እሷን ደግሞ በይበልጥ አመስግንልኝ። ማንም ሰው አያደርገው ፋንስታ ያው ከእግዚአብሔር ጋር ለዚህ በማብቃቷ እኔ በቃ እምለው ቃላት ያጥረኛል። በቃ እግዚአብሔር ይመስገን ነው የምለው። እናንተም ተባረኩ። እግዚአብሔርን አመስግኑልኝ። እግዚአብሔርን አመስግናለሁ። ማርታም በተለይ አመስግንልኝ። በቃ እሷን የሰጠን አምላክ ይባረክ። አሜን። እግዚአብሔር ደግሞ ክብሩን እሱ ይውሰድ። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን፣ እግዚአብሔር ጤናውን ይስጦት። እናመሰግናለን። እግዚአብሔር ይስጥልን። ደህና ይዋሉ። አሜን። የመጨረሻው የአባት ስጦታ ነው። የመጨረሻው አባት ስጦታ ነው። ወስ ጠግቧል ደግሞ አይገርምም? አዎ አገላብጣም በዋል በሚገባ። አሁን በዚህ መጽሐፍ የምትቀይረው ነገር አለ አንተ?
ነቲንግ ምንም ነገር የለም። ምንም እቺ መጽሐፍ የተገዛች ጊዜ ማስተማር ይባል ነገር ተጨመረ። ማጥናት ጀመርክ? ቀን አጠናለሁ፣ ማታ ማታ ደግሞ ዋይት ቦርድም ገዛልኝ። ትንሽ ዋይት ቦርድ እሷ ላይ እየጻፍኩኝ አድራለሁ። ቀን ያጠናሁትን ማታ ደግሞ እሱ ላይ ጽፏለሁ። ግን ኦልሞስት ረጅም ዓመት አብሬው ኮንሰፕቱን ስላሳለፍኩት ይሄን አሁን ውስጥ አለ። አረ ሙሉ በፔጅ ደረጃ ነው ያለው። የሚገርም አሁን የዚህ መጽሐፍ ዋጋ ስንት ነበር ያኔ? 130 ብር ነበር ያኔ። አሁን ቫልዩ ስንት ይሆናል አንተ ጋር? አረ ይሄው አሁን የምታየው ለውጥ በጠቅላላ እኮ የተፈጠረችው እኮ እዚች ጋር ነው የተነሳችው። በሚሊዮን ማለት እኮ ነው። በገንዘብ የማይተመን አስተዋጽኦ አለው ማለት ነው መጽሐፍ። አይገርምም? በ130 ብር መጽሐፍ ከዚች ነው የተነሳችው። የሚቀጥለው ክላሳችን ምን እንደምንጎበኘው የሚቀጥለው እንግዲህ የኔና ማርታ መኖር እንደምን ማርታ ብቻ አይደለም። ማርታ እንዴት ነሽ? ደህና ነሽ ወይ? እንደምን አለሽ? ባርኮናል አይደል? አዎ ባርኮናል። እንደምን አለ ማርታ? እንዴት ነሽ? ደህና ነሽ? ይሄ የማርታ ክፍል በለው የማርታ ክፍል በለው። እዛ ሳሎኑ ማስተማሪያ አድርገሃል? አዎ። የስራ ቦታ ነው ይሄ ክፍል። አይነካም። መጽሐፍቶችም አሉ። ማታ ማታ ታነባላችሁ? ባይብል አነባለሁ አይኔን ከመክደኔ በፊት ወይ ባይብል አነባለሁ ኦር ደግሞ አንድ በጣም ወዶ መጽሐፍ አለ ዘ ዋን ቲንግ የሚል። እሺ 5ኛ 6ኛ ጊዜ ነው ደጋግሜ እያነበብኩት ነው እሱ መጽሐፍ። በቃ እንደ አዲስ አንድ ፔጅ አንብቤ ነው ዘ ዋን ቲንግ። የሚገርም መጽሐፍ፣ በጣም የሚገርም መጽሐፍ ነው። እንዴት ነህ? ለመሆኑ የአባትን ታሪክ ታውቃለህ? እንደዚህ አለ። የማርታን ታሪክ ታውቃለህ? ሰምተሃል? ልጅ ግን መያዝ እንዴት ነው? ደስ ይላል። ቆንጆ ነው። ኧረ ተይ ምን ይከብዳል? ከባድ ነው። ልጅ መያዝ ከባድ ነው። ግልጽ ነው። ያው ትዕግስት ይጠይቃል በጣም አይደል? ይሄ ራሱ ልጅ ማሳደግ ትምህርት ቤት ነው። ትምህርት ቤት ነው አይደል? በጣም ፊዚክስ እንዴት ነው እሱ ስታይበት አለበት። ወረቀት ምናምን ደብተር ይወዳል። ሰው ያንተ ልጅ ባርኮናል። አሁን ምን እንዲሆን ትፈልጋለህ? መምህር ቢሆን ደስታዬ ነው። ኧረ ተው እውነት የሁሉም ሙያ እናት ስለሆነ እሱን ቢሆን ምኞቴ ነው። አንተ መምህርነት ስለምትወድና ትልቅ ሙያ ነው ብለህ ስለምታከብረው ልጅ ያንን ቢሆንልህ ትመኛለህ? በሚገባ እነሱ ቤታቸውን አስጎብኝተውናል። አሁን ቤቱን እንረከብና የኛ ፕሮግራም ደግሞ ከታች ይሆናል ማለት ነው። ወርታችን እንወርዳለን። ዝግጁ ናቸው? በጣም አሪፍ። መምህር ዳንኤል ሲጠቀምበት የነበረውን ስቱዲዮ ተቆጣጥረናል። አንዴ ለንቁ ፖድካስት የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ንቁ ፖድካስት ነው። ዛሬ ለየት ያለ ፕሮግራም ይዘንላችሁ ቀርበናል። ያለነው እነ መምህር ዳንኤል ቤት ነው። ይህንን ፕሮግራም ስፖንሰር ያደረገላችሁ ድራዲስ ነው። ድራዲሶችን ከልብ እናመሰግናለን። አሁን ሰዓቱ ቅድም ነግረናችኋል። ስንመጣ በርካታ ስጦታዎችን ብዙ ስጦታና ሰርፕራይዝ ዘን የመጣ ነው። አሁን የመጀመሪያውን ስጦታ ልናይ ነው። ዝግጁ ናችሁ ለማየት? ወደ ውጭ ነው የምንሄደው። ውጭ ወጥተን እናያለን ማለት ነው። Yes! Wow. የመጀመሪያው ስጦታ ዋንዛ ፈርኒቸር ነው። እንግዲህ ስጦታ ያበረከተልን እጅግ በጣም እናመሰግናለን ዋንዛ ፈርኒቸር። እንግዲህ ፎር ዘ ፈርስት ታይም ነው እዚህ ቤት ሶፋ የሚገባው። ከተጋባን 7 ዓመታችን ነው። ከተጋባን ሶፋ የመጀመሪያችን ነው። እንግዲህ ተሳክቶልናል ማለት ነው። የሚገርም ነው። እንሞክረው። ስሜቱ ለየት ይላል። ከለሩም በጣም ነው የሚያምረው። እውነት ወደሽዋል? የመጨረሻ ተጨንቄ ነበር። ከለሩን ይወዱት ይሆን አይወዱት ይሆን? ግን የመጨረሻ ነው የሚያምረው። ዝም ያለ ከለር በጣም ነው የምወደው። ትወጃለሽ? በጣም አሪፍ። ስለዚህ ዛሬ ሾዋችንን የምንሰራው በዋንዛ ፈርኒቸር ነው። እናስገባው? ይግባ። የመጀመሪያውን ስጦታ እንግዲህ አበረክተናል። አሁን የምታዩት ይሄ ዋንዛ ፈርኒቸር ያበረከተልን ሶፋ ላይ ምን ቀደም ዳንኤል ምን እያለ ነበር? የመጀመሪያው ምን ያልከኝ? ብዙ ጊዜ እሷ ሶፋ ያው በተለይ በዓል ምናምን ሲመጣ ታነሳለች። እንደው እዚህ ቤት እንኳን ሶፋ ቢኖር ሶፋ የለም እያለች ታነሳለች። ግን ያው ገንዘቡ ሲመጣ ደግሞ የእሷም ልብ ወደዛ ይሄዳልና አሁን ነው ከተገባን 7 ዓመታችን ነው። ዛሬ ሶፋ ላይ ተቀምጠናል። የመጀመሪያው ሶፋ ነው። ሌሎችም ስጦታዎች አሉን። የሰርፕራይዝ እንግዳም ይኖረናል።
ግን ካሁን በኋላ ያሉትን ስጦታዎች ዝም ብላችሁ አይደለም የምትወስዱት ጌም ይኖርናል ጌም ተጫውታችሁ ካሸነፋችሁ ነው የምትወስዱት ይህን ፕሮግራም ስፖንሰር ያደረገላችሁ ድራዲስ አልሙኒየም ነው ድራዲሶች ህንጻን ሞሽራለን ይላሉ የህንጻችሁ ግንባታው ተጠናቆ የአልሙኒየም ስራ ላይ ከደረሰ ድራዲስን ሳትጎበኙ በፍጹም እንዳትወስኑ ምክንያቱም ድራዲሶች በፍጥነት በኃላፊነት ስራውን ተረክበው ጥራቱን የጠበቀ ስራ ጥንቅቅ አድርገው ሰርተው ቁልፉን ያስረክቧቸዋል ጥራት ላለው የአልሙኒየም ስራ ድራዲስን ይጎብኙ ድራዲሶች ጋር ይደውሉ ስልካቸው ከስራ አለ አሁን ወደ ጫዋታው ነው የምንሄደው ጌም አለን ጌም እንጫወታለን ጌሙን ካሸነፋችሁ ስጦታውን ትወስዳላችሁ ማለት ነው ዝግጁ yes ላይ የተለያዩ ስጦታዎች አሉ ማርቲ ገምተሻል ምን እንደሆነ አይታወቅም በፊዚክስ ይታያል ማወቅ አይቻልም እሺ እዚህ ላይ የተለያዩ ስጦታዎች አሉ እዚህ ውስጥ አስገብተናቸዋል ካሁን በኋላ ያለውን ስጦታ ጫዋታውን ጌም ውስጥ ታሸንፉ ነው የምትወስዱት ማለት ነው 3 ኳስ ከከተታችሁ እዚህ ውስጥ ያለ ስጦታ መታችሁ ታነሳላችሁ ማለት ነው እስኪ አንዴ ለነማርታን የምትሉት አንድ ገብቷል እሺ ማርታ አሁን ደግሞ ማርታ 4 ኳስ ብቻ ነው የቀራችሁ እንዴ አዘናግተውኛል ቅድም 2 ገብቷል 3 ማስገባት ብቻ ነው የሚጠበቅባችሁ እንዴ አለቀ ሳጩ የመጀመሪያውን ጨዋታ አሸንፋችኋል እስኪ ማርታ ይጂና ከዛ ውስጥ ነሽ ምን ይደርስሽ ይሆን ምንድነው ሰርፕራይዝ ገስት አለን መምህር ዳንኤል ማን እንደሚመጣ አያውቅም ኢየሩሳሌም ስለ ዳንኤል የምትነግሪ ነገር ይኖራል ብዬ አስባለሁ ምን ነበር የተሰማሽ እንደ ታናሽ እህት ታላቅ ወንድምሽ ነው ያሳለፈው ህይወት ቀላል አይደለም በጣም ረጅም የፈተና ጊዜዎች ናቸውና ታናሽ እህት ሆኖ ደግሞ ይሄን እየሰሙ መሄድ ጫናም ይኖረዋል አይደል ከዛ በኋላ ደግሞ ያ ጊዜ አልፎ እንደዚህ መሆኑ እንደ አንቺ ልብ ውስጥ ምን ፈጠረ ግን ምን ነበር ታስቢ የነበረው የዳንኤል እዚህ መድረስ ላንቺስ ምን አይነት ትርጉም ነው ያለው ለኔ በጣም ከመልክ በላይ በጣም ትልቅ ነገር ነው ለምን ያኔ ያልፍበት የነበረው መንገድ አላቅም ግን በሱ በጣም ነበር የምናደደው ያኔ በእንትን በሚለው እንደዛ ከፋዘር ጋር ያሉ ፋዘር ያለ የሚያሳልፈው መንገድ ትንሹን አስተዋውሳለሁ እና ቤትም ይነገረኛል ጥሩ ያለውን ህይወት ውስጥ እንዳለ ውስጣችን እኔ በእርግጠኝነት አቃለሁ በቃ ጎዳና ላይ መውጣቱን ምናምን በፋዘር ምክንያት ሰምተናል ፋዘር ሲመጣና በጣም ነበር ማዝነው ይሄን ያለው ዋጋ ተከፍሎለት ለምን እንደዚህ ያረጋል ቤተሰቡ ብዬ በጣም ነበር ማዝነው ማናገርም አልፈልግም እሱ ሲደውል ምናምን ማውራት አልፈልግም ዳኒ ደወለ ሲሉ አይ ምናምን ነው ምለው ለምን ደስተኛ አይደለም በሱ ማለት ነው ለምን ያ ቤተሰብ ያንኑላ ዋጋ ምን ከፍለው በሱ ምክንያት ነው ብዬ ስለማስብ በሱ እንትን አልነበርኩም ብዙ ደስተኛ አውቆ የሚያረጋው አይነት ነገር ነበር የተሰማኝ ግን ታሪኩን ከሰማው በኋላ በቃ እሱ በጣም ዋጋ እንደከፈለ አሰብኩኝ እና ከፍሏል ያንን እኛን ያረጋበት እንትን እኛ ከከፈልነው ዋጋ በላይ በጣም ብዙ ጎዳና ላይ እስከመውጣት እሱ እንደዚህ አይነት ልጅ አልነበረም በጣም ቅብርር ያለ ልጅ ነበር ሲያድግም ያው ቤተሰባችን ዝቅተኛ ኑሮ ቢኖርም ግን በጣም ቅብርር ብሎ ነው የሚኖረው ሰልባጅ ሳይለብስ ነው ያደገው ምናምን ቅብርር ብሎ ስለሆነ ድሬዳዋ ኖሮ ሰልባጅ አለበት አይቻልም በቃ ቅብርር ብሎ ነው ያኖረውና እንደዚህ አይነት ህይወት ውስጥ እንዴት አሳለፈ ምናምን እስከማለት ድረስ መሬት ላይ መብላት አይወድም ጠረጴዛ ላይ ነው ከፍ ብሎ መብላት የሚወደው ቤት ውስጥ መሬት መተኛት አይወድም አልጋ ላይ ነው የሚተኛው ምናምን በቃ ራሱን የሚጠብቅ አይነት ልጅ ነበረ እና እንዲ ጎዳና ላይ ወጥቶ እንትን እስከማለት ድረስ መድረስ በጣም ዋጋ ከፍሏል
እና ከዛ በኋላ ነው አዝኜ ልቤ ተመለሰ ቅርታ አድርጌለት ከዛ በኋላ ነው እንጂ ለማውራት እሱ ፍቃደኛ ሆንኩት በፍጹም ማውራት አልፈልግም ነበር ያኔ በተለይ አኩርፈሻል ማለት ነው አኩርፌያለሁ ምክንያቱም እኔም በሱ ምክንያት ብዙ እንትና የመንግስት ትምህርት ቤት ገባው ከግል ትምህርት ቤት ወጥቼ እሱም ደግሞ ፋዘር ካረፈ በኋላ ደግሞ ከማዘር ጋር ብዙ አይነት መንገዶችን አሳልፈናል ይሄው ለበሱ ምክንያት ነው ብዬ ስለማስብ ማናገር አልፈልግም ነበር ወደ ግቢያችን ስገባ እህቴ ተቆራለች ግቢያችን ስንገባ የግቢው ዕቃችን የለም ያው መበየጃው ምኑ የለም ብረታ ብረቱ ባዶ ነው ወደ ቤታችን ዘልቄም ስገባ በፊት አቃቸው የነበሩ የቤት ዕቃዎች የሉም አሁን ገባኝ የተከፈለው ዋጋ ለካ ያ ሁሉ ነገር ተሸጦ ነበር ለካ እኔ ስላክ የነበረው ቻይና እናቴንም እህቴንም ሳይት በጣም አዘንኩ እህቴ ከግል ትምህርት ቤት ወጣ የመንግስት ትምህርት ቤት ነው የምትማረው ግቢያችንም ባዶ ነው ግን ከዛ በኋላ ልቤ ተቀይሮ አሁን ደግሞ እንደዚህ አይነት ደረጃ ላይ ደርሶ ሳይ ወንድሜ ነው እኮ ምናምን እላለሁ ለሰዎች እንደውም ሰዎች አያምኑኝም ኧረ እባክሽ ምናምን ይላሉ ኧረ ተይ ኦኬ ዳንኤል ወንድሜ ነው እስቲ አያምኑሽም አያምኑኝም የሚያውቁኝ ሰዎች ካልሆኑ ዳኒ ወንድሜ ነው ስለ ኧረ እባክሽ ምናምን ነው የሚለው ሙድ ነው የሚይዙብኝና ትቀልጃለሽ ጓደኞቼ እንደውም አንዷ ጓደኛዬ ያክስቴ ልጅ ነው እኮ ምናምን አለችኝ የኔ ወንድም ያክስቴ ልጅ ነው ብላኝ ቁጭ በስመ ድሬዳዋ የድሬዳዋ ልጅ ነኝ ስላለ የገንደ እሷም ያክስቴ ልጅ ነው አለች አክስቴ ልጅ ነው አንቺ ምን ሆነሽ ነው ምናምን አለችኝ ከዛኛም ማናቀሽ ዘመድ ብዬ እንግዲህ ከዳኒ ጋር ፎቶ የለኝም ነበር የተነሳው ፎቶና ድሮ ቤተክርስቲያን ስንጠመቅ የተነሳ ነው ፎቶ ነበር ልጅ ያለው ነው እሱም ቀጠና ያለ ነገር ነበር እሱ ላኩላት እንድታምነኝ ከዛ ከብራዘር ጋር የተነሳው ፎቶ ላኩላት ከዛ እንዴ ማለት አንቺ የታለሽ ምናምን ይሉኛልና በፍጹም ሊያምኑኝ አልቻሉም ከዛ በኋላ በቤት ዛሬ መምጣትሽን አያውቅም ዛሬ መምህር ዳንኤል መምጣትሽን አያውቅም እኔ በጣም ሰርፕራይዝ እንደሚሆን ጠብቃለሁ ቆንጆ ፎቶ ትነሽና ወንድሜ ነው ስትይ አይደለም ካልሽ ይሄው ማስረጃ ያው ቅድም እንደነገርሽን የሆነ ጊዜ አኩርፈሽ ነበር ዳንኤልን ያኮረፍሽ ዘመን ነበርና አሁን ደግሞ እንግዲህ ታሪክ ተቀይሯል ፍቅራችሁ እንደ አዲስ መታደስ አለበት አይደል ያልኖራችሁት ኑሮ ደግሞ አሁን መኖር አለባችሁና ከዛ አንፃር ምን ታስቢያለሽ አንቺና ዳኒ ስላላችሁ ግንኙነት ማለት ነው አሁን ላይ ግንኙነታችን በጣም ታድሷል ማለት ይችላል በደንብ ነው በስልክም ስናወራ ኮሙኒኬት እናደርገው እንደዋወላለን በየጊዜው ቴሌግራም ላይ እናወራለን እናምን ቆንጆ ግንኙነት ነው ያለን ማለት ጥሩ የሚባል ግንኙነት ነው ያለን ከዚህ በኋላ ደግሞ እየጨመረ በለጠ ይሆናል ያስባል በጣም አሪፍ በደንብ ያ ዘመን አልፏል አሁን በፍቅር በጥሩ ህይወት በጥሩ ግንኙነት ቤተሰቡ ተክሶ በፍቅር መኖር አለበት እንግዲህ አቶ ሻምበል ምኞት ያ ነው ያስባለሁኝ አሁን በቀራችሁት በእናንተ መካከል ያ ህይወት ተፈጥሮ የደስታ ዘመን መሆን አለበት ብያምናለሁ የተወደዳችሁ ተመልካቾቻችን አሁን ሰዓቱ ደርሷል ወደ መምህር ዳንኤል ጋር ልንሄድ ነው በፍጹም ይሄን ሁሉ ነገር አያውቅም እሱ እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ ማን ነው የሰርፕራይዝ እንግዳችን ማን ነው Yes. በጣም ደስ ይላል ዛሬ ድንገቴ እንግዳችን የሰርፕራይዝ እንግዳችን የመምህር ዳንኤል እህት ከድሬዳዋ ድረስ እንግዲህ ገስግሳ መታለች ለዚህ ፕሮግራም ዳኒ ምን ተሰማ አልጠበኩም
እና ላያት ደግሞ በጣም ናፍቄ ነበር ባይገርም እሷም ና ስትለኝ እኔም ወይ አንቺ ቀድመሽ ትመጫለሽ ወይ ቀድመሃለሁ እያለች ነው የቆየ ነው። ምን ተሰማሽ? ኦኬ በጣም ነው ደስ ያለኝ። እንደገና በር ላይ ቆሜ ውጭውን ቤቱን ሳይ በጣም ነው ደስ ያለኝ። ዳኒ እዚህ ነው የሚኖረው ምናምን ብዬ ገና ሳልገባ ከውጭ ነው በቃ ደስ ያለኝ እና በጉጉት ነው እቺ አገቢም አትለኝም እንዴ ምናምን እያልኩኝ አሁን ስትመጣ ነው ልሄድ ስል ነው የመጣሽው እሺ ምናምን እያልኳት ወደ ድሬ ነው አጓጓሽ። እና በቃ እንደዚህ ያልጠበኩም ገና ውጭውን ሳይ በጣም ነው ደስ ያለኝ። yes በጣም አሪፍ። ይሄን መምህር ዳንኤል ከከፈሉት ዋጋ ከሄዱበት መንገድ አንፃር ይሄ በጣም ትንሹ ነው። ከዚህ በኋላ የምስጋና ጊዜ ነው የሚሆነው። እንግዲህ ብዙ ነገር ገና እንጠብቃለንና እንኳን ደስ ያለሽ። እንኳን አብሮ ደስ ያለን። ጌሙ ይቀጥላል፣ ጨዋታችን ይቀጥላል፣ ስጦታውም ይቀጥላል። እንግዲህ በመጀመሪያው ጨዋታ ማርታና ዳንኤል አሸንፈው እህት ነው ወጣላችሁ። እህት ወጥቶላችኋል፣ እህት አግኝተዋል። አሁን እንግዲህ ሞራል የሚሰጣቸው ሰው አግኝተዋል ማለት ነው። ኦኬ ጨዋታው ይቀጥላል። እኔ ግን አሁን እንጃ ሰውነቴ በጣም እየተንቀጠቀጠ ሆን ብለን ነው መጀመሪያ ወጣው። ትንፋሽ ውሰዱ። ቀለል አድርገው እንዴት ነው? Yes! ሶስት Yes! እስኪ ድና ዋው ሸበሌ ሙሉ ሱፍ ስጦታ። የዛሬውን ፕሮግራም እንደምናዘጋጅ ለሸበሌ ሙሉ ሱፍ ባለቤቶች ለወዳጆቻችን ነገርናቸው። መምህር ዳንኤል እንደሆነ ስንነግራቸው ብላችሁን ነው ወይ? በጣም በደስታ ልናበረታታው ይገባል፣ ብንችል እንገኝ ነበር ብለዋል። ለመምህር ዳንኤል ከሸበሌ ሙሉ ሱፍ የተበረከተ 2 ሙሉ ሱፍ ሸሚዝና ጫማ ለመዝናናት፣ ለሰርግ፣ ለድግስ፣ ለምርቃት ሽክ ማለት ከፈለጋችሁ ሸበሌ ሱፍ አለላችሁ። ሸበሌ ሱፎች ከልብ እናመሰግናለን። እግዚአብሔር ይስጥልን። አሁን ጨዋታው ከበድ ያለ አሁን ከ9-5 ማስገባት የሚጠበቅባችሁ ማርታ፣ ኢየሩሳሌም፣ ዳንኤል 9 ኳስ ይዘዋል። ማግባት የሚጠበቅባቸው 5 ነው። አይ Yes. አረጇ ይመርመርልን እንዴ! የስዕል ስጦታ Yes! Yes! እንኳን ደህና መጣ። Yes! ና እባክህ ና እዚህ ጋር ማን ነው? ዳንኤል ሰዓሊ ዳንኤል ወጣት ሰዓሊ ዳንኤል ድብሎ ስሉን ይዞ መጥቶ እስካሁን ድረስ እንግዲህ ሳልሰጥ አልሄድም ብሎ እየጠበቀ ያለው ለዳንኤል መጀመሪያ ሳይከፈት እስቲ ምን ተሰማ? ስደውልልህ ምን አለ? ያው እሱ እንደሆነ ሳቅ በጣም ደስ ያለኝ። ስራዎች ነበሩብህ? በጣም ብዙ ለነገ የሚደርስ ነበረ። እሱን ሁሉ አቁሜ ነው። በጣም ነው የማመሰግነው። እሺ ቴንክ ዩ ዳንኤል። ለዳንኤል
ቴንክ ዩ ጎበዝ 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 ልጅ። በስመ አብ ኢየሩስ ከድሬዳዋ እንድትልክልኝ አድርጌ ነው የላኩለት። በጣም እንደዚህ የሚታይ ፎቶ አልነበረም ራሱ ግን በደንብ አድርጎ እንግዲህ በአጭር ጊዜ ውስጥ በአንድ ቀን ደግሞ ይሄ ፎቶ መች ነው የተነሳችሁት? ጋውን ለብሶ የተነሳ ፎቶ ነው። ከ9ኛ ክፍል በኋላ እንግዲህ ትምህርቴ ላይ ጎበዝ ነበርኩኝና ሽልማት ሲሰጠኝ ሁል ጊዜ ወደ እሱ ጋር ነው ሽልማቱን ይዤ የምሄደው። ያው ሁሉም ሽልማቱን ተቀብሎ ወደ ቤተሰቡ ጋር ነው የሚመጣውና እሱ ደግሞ በር ላይ ነው የመማርበት ትምህርት በዘበኝነት ነው የሚሰራውና በር ላይ ነበር የሚጠብቀው። ወደ እሱ ጋር ነበር ሽልማቱን ይዤ የምሄደውና የዚህ ቀንም ጥሩ ውጤት ያስመዘገብኩበት ጊዜ ነውና የግራጁዌሽን ዴያችን ነው። የጠዋት ነበር በእርግጥ ግን ቀይሮ ምናምን ሱፍ ለብሶ ነበር የመጣው። አበባ ለኔ ይሰጠኝ የነበረ ፎቶ ነው። ስንተኛ ክፍል እያለህ ማለት ነው? ግሬድ 12 በቃ እኔ ኦልሞስት መስመር እየለቀኩ የነበርኩበት ሰዓት ነው። ታየዋል ጆሮን ተነሳ ጆሮ ላይ ሎቲን ማድረግ ነበረ። ሎቲ ማድረግ ጀመረ። ግን ጥሩ ውጤት ነበር ያመጣው። ያው ኦልሞስት እዚህ ጊዜ በደረጃም ደረጃ 3ኛ ነበርኩኝ። ፋይናሊም ደግሞ 515 ነበር ያመጣሁት የ12ኛ ክፍል ውጤትን። እሳቸው እዛ ትምህርት ቤት ጥበቃ ነው የሚሰሩት። ግን ያንተ ውጤትን እንደሚመጣ ስለሚያውቁ ልብሳቸው ቀይረው ሌላ አንድ ተፈሪ የሚባል አስታውሳለሁ። ሌላ ጥበቃ አለና እሱን ቀይረኝ ብሎ ለሱ 50 ብር ሰጥቶ ሄዶ እኔ ለሊት ገባልሃለሁ ብሎ ነው ሱፍ ለብሶ የመጣውና yes አቶ ሻምበል የለፉበት ዘር እንግዲህ ዛሬ እዚህ ደርሷል አይደል? yes ኖሮ ዛሬ መሀላችን ቢገኙ ነው ደስ ይለን ነበር። ግን ደግሞ ያሰቡት ነገር ሆኖ ነው አይደል? ተሳክቷል። ዛሬ ዳንኤል ያን ሁሉ ፈተና አልፎ እሳቸው የሚፈልጉትን የሚመኙትን ልጅ ሆኖላችኋል አይደል? እሳቸው ዳንኤል ጎበዝ ተማሪ ሆኖ ማየት ይፈልጉ ነበር። አሁን ግን ዓለም አዩ አይደል? አይደል? yes ዋካ አቶ ሻምበልንም ዛሬ እንግዲህ በህይወት ባይኖር ማመስገን ወዳለን አይደል? yes ጀግና አባት ናቸው። ሁላችንም አስተምረዋል። ዛሬ ዳንኤል እዚህ እንዲገኝ ዘሩን ይዘሩት እሳቸው ናቸውና በጣም እናመሰግናለን። አቶ ሻምበልንም እናቱንም ከልብ እናመሰግናለን። ምን ተሰማሰብ ነው ግን በአጠቃላይ ዳንኤል እንዴት አየው? ቴንክ ዩ በቃ ፊቱ ባይገርም ትልቅ ድግስ ነው ቤት የተደገሰው። ማለት ዲግሪ ጭኜ የመጣው ነው ይመስላል። ቤት ውስጥ ዘመድ አዝማድ ተጠርቶ ምናምን በጣም ትልቅ ድግስ ነው የተደገሰው። የነበረውን ደስታ ልነግርህ አልችልም። ሁሉም ወደ የቤቱ ገብቶ ነው ያረፈው። እኛ ቤት ግን ለየት ያለ ደስታ ነበረ። ጸጉሩ እዚህ ጋር ያለችው ጸጉሩ ሽበቱ መነጽር አደራረጉ ዳኒ በጣም yes ጀግና ጎበዝ ልጅ በጣም ይገርመኝ። በአንድ ቀን እኮ ነው ለይቱ ሙሉ አልተኛውም። በጣም ነው ደስ ያለኝ እኔ እውነት በአንድ ቀን ነግሬ እንደዚህ መጣ ብዬ አልጠበቅኩም። እኔ ይሄ ሁላ ስሜት ፎቶ ላይ ነበር የላክን ስሜት ላይ በደንብ ተመስጠ እንደሰራው ነው የሚያሳየው። ተወደዳችሁ ተመልካቾቻችን መጀመሪያ ዳንኤልን ባካችሁ አመስግኑልን። እሱም ማግኘት ከፈለጋችሁ ደግሞ ከስር ቁጥሩ አለ ደውሉለት። የፈለጋችሁትን እንግዲህ የቤተሰብ ፎቶ በትልኩለት አሳምሮ እንደዚህ ከነስሜቱ ስሎ ያመጣላችኋል። ቁጥሩ ከስር አለ። ዳንኤል ከልብ እናመሰግናለን። ጀግና በርታ። ትልቅ ቦታ ነው የምንጠብቀው። ቴንክ ሶ ማች በጣም እናመሰግናለን። yes ደክሞታል። ቀይሩኝ ብሎ ተቀይሮ መጥቷል። አሁን ኢየሩሳሌምና ማርታ ይጫወታሉ። 10 ኳስ ይዛችኋል። ማግባት የሚጠበቅባችሁ 5 ነው ማለት ነው። 5 ካስገባችሁ እዛ ውስጥ ያለውን ስጦታ ታነሳላችሁ። ስጦታው ምንድነው እናያለን ማለት ነው። እሺ yes ሁለት yes ሶስት ሁለት ብቻ አራት። አሁን አንድ ኳስ ካስገባሽ
አሸነፋችሁ ማለት ነው። ከሰዓትሽ ተሸነፋችሁ። ትኩረት አድርጊ። ይገባል ብለን ተስፋ እናደርጋለን። yes ከአምስት ይሄን ጨዋታ ትጫወቻለሽ እንዴ? ድሬዳዋ ይሄን ነገር ትጫወታላችሁ እንዴ? ሁላይ ጎበዝ አይደለም ግን እስኪ እባክሽ ስጦታው ነው። እሺ እስቲ ምንድን ነው? የኩሪፍቱ ሪዞርት እና ስፓ ስጦታ። እስኪ ዳኒ አንቦ እንደገና የኩሪፍቱ ሪዞርት እና ስፓ ስጦታ። አረ ሞራል ማርቲ ምን እንደዚህ yes ልክ በተመሳሳይ ሁኔታ ይሄን ፕሮግራም እንደምናዘጋጅ ለኩሪፍቱ ሪዞርቶች ደወልን። በጣም ቢገርማችሁ እንደዚህ ልናዘጋጅ ደወልን። ከማርኬቲንግ ዲፓርትመንት ተደወለልን። ቢሾፍቱ የሚገኘው ኩሪፍቱ ሪዞርት እጅግ በጣም ተመራጭ መዝናኛ ቦታ ነው። ልጆች ይዘን ብንሄድ የምንጫወትበት ወተር ፓርክ አለ። ሩማቸው በጣም የሚገርም ነው። የሃይቅ ቪው አለው። ምግባቸው በጣም የሚያስገርም ነው። የኩሪፍቱ የአንድ ቀን ውሎ አዳር እንዲሁም በተጨማሪም ደግሞ አዲስ አበባ የሚገኘው እንጦጦ የመዝናኛ ማዕከል አለ። እንጦጦ ላይ የኩሪፍቱ ሪዞርት እንጦጦ ማዕከል አለ። እዛ ሩም አላቸው ማደሪያ። ኩሪፍቱ ሪዞርትስ አፍሪካን ቪሌጅ አዲስ የተከፈተው አፍሪካን ቪሌጅ ለአዲስ አበባ ቅርብ ነው። ተጨማሪ አማራጭ ነው ለመዝናኛ፣ ለእረፍት፣ ከቤተሰብ ጋር እረፍት ለማድረግ ኩሪፍቱ ሪዞርት በቅርብ የከፈተው አፍሪካን ቪሌጅ ይባላል። እዛም ቦታ ሄዳችሁ እንድትዝናኑ እነዚህ 3 ስጦታዎች ኩሪፍቱ ሪዞርት አበርክተዋል ማለት ነው። እባካችሁ ለኩሪፍቱ ሪዞርት ስራችሁን እናደንቃለን። እኔም ከዚህ በፊት ከቤተሰቦቼ ጋር ከልጆቼ ጋር ሄጄ ተዝናንቼ እዛ ጊዜ አሳልፌ ያውቃለሁ። እጅግ በጣም ምቹ ቦታ ነው ኩሪፍቱ ሪዞርት። ያው ብዙዎች ያውቁታል። እነዚህ 3ቱንም አማራጮች መጠቀም ትችላላችሁ። ስልካቸው ከስራ አለ፣ ደውሉ። ከልብ እናመሰግናለን። እንግዳን ጋብዝና እዚህ ጋር ጨዋታውን ያግዘናል። ስለዚህ ሰለሞን ድራዲስ ሰለሞን አየነው ወደዚህ እንጋብዛለን። የድራዲስ ባለቤት ማናጀር ሲዮ yes እንኳን ደህና መጣችሁ። ስጦታውን ሰምቻለሁ። እኔም አብሬ ይመጣ እስኪ ለሰለሞን እሺ፣ ጨዋታውን እንቀጥላለን። የቀሩ ስጦታዎችን ከዛ ውስጥ እንወስዳለን ማለት ነው። ተጫውታችሁ አሁን አንተ ዳኛ ነህ። የተወደዳችሁ ተመልካቾቻችን እንደምታውቁት ድራዲስ አልሙኒየም የንቁ ፖድካስት የረጅም ጊዜ አጋራችን ነው። የድራዲስ አልሙኒየም ስራ አስኪያጅ፣ ማኔጀር፣ መስራች እዚህ መሀላችን ይገኛል። ሰለሞን እንኳን ደህና መጣ። አመሰግናለሁ። እግዚአብሔር ያክብርልኝ። አሁን ያለውን ስጦታ እንዲወስዱ ገለልተኛ ዳኛ መጫወት አለበት ተብሏል። ሰለሞን ያጫወታቸዋል ማለት። እሺ፣ ጨዋታው እንግዲህ ማስገባት ነው ወደ ገደለው። ተስማሙ። ጎበዝ። ኧረ በለው። እሺ ዳንኤል ተስፋ ግን አሁን ማንም ያነሳው ማነው? ቅድም ያላነሳ ማርታ አንስተሻል። ኢየሩሳሌም ዳንኤል ዋው አይደለም። ቆይ ከስጦታው በፊት ትንሽ ላብራራው። ማርታ የብዙ ጊዜ ጥያቄ ነው እና በቃ ረጅም ጊዜ ምንም ነገር ከማድረግላት ይሄን ባደረግላት በጣም ደስ የሚላትና ስጦታው ምንድነው? የስማይል ዴንታል ክሊኒክ ስጦታ። አሁን ሰሞኑን ራሱ ቴኬ ነበር። በቃ ሰሞኑን ራሱ ወይ በቃ አንተ የሆነ ነገር ሰርተን ምናምን ነገር እንትን እያለች ብዙ እየጠየቀች ነበርና በጣም እናመሰግናለን። ስማይል ዴንታል ክሊኒክ ወዳጆቻችን ናቸው። እነሱም ደግሞ ይህን ፕሮግራም ልናዘጋጅ ስንል እንደው ምን ታደርጋላችሁ ብለን ስንጠይቃቸው እኛ ማርታ እንዴት ያለች ቅን ልጅ ነች፣ በጣም ታሪኳን ሰምተን ደስ ብሎናል፣ ወደናታል፣ ቆንጆ ነች ብሏል። አሁን ደግሞ የበለጠ ውበት እንድትላበስ የበለጠ እንድታምር ደግሞ ማርታን በደንብ አድርገን አስተናግደን ጥርሷን አስውበን የበለጠ ቆንጆ አድርገን ዳንኤል ፍቅር እንዲጨምር እናደርጋለን ብለዋል። ስማይል ዴንታል ክሊኒክ እንግዲህ ማርታ በተመቸሽ ሰዓት ሄደሽ በደንብ በጣም ኢንተርናሽናል የሆነ ፋሲሊቲ ነው ያዘጋጁት። እኔ ጎብኝቼዋለሁ፣ ተቋሙ ስልጠናም ሰጥቻለሁና ጥርስ ከመስራት በላይ ነው እየሰሩ ያሉት። የሚገርም ፓሽን፣
የሚገርም መነሳሳት ሐሳባቸው ምንድነው ኢትዮጵያን የቱሪስት መዳረሻ ማድረግ ይፈልጉት ከአፍሪካና ከመላው ዓለም ከኤዥያ ጭምር ሰዎች ጥርሳቸውን ለመታከም ለማስዋብ ኢትዮጵያ መምጣት አለባቸው ነው የሚያስቡት ስለዚህ ከዛ አንፃር ተነስተው ፋሲሊቲያቸውን አሳምረው እጅግ በጣም የሚገርም ነው ስትሄጂ ስትያው በጣም ትገረሚያለሽ እነሱ ታሪክሽን ወደዋል አይተዋል ዳንኤል እዚህ እንዲደርስ ያረግሽው ነገር በጣም ትልቅ ነውና እነሱም ደግሞ ያንን አይተው ኤኒ ታይም መተሽኛ ጋር ጥርስሽን ለማስዋብ በደስታ እንቀበልሻለን ብለዋል ለስማይ ዛሬ ስለ ሞሽን ነው ምንም ማለት ዋው የተወደዳችሁ ተመልካቾች የፊዚክስ መምህሩ ቁጭ ብሎ የአልሙኒየም ባለሙያው ፊዚክስ ሊያስተምረው እግዚአብሔር ይሁን እሺ ዛሬ ስለ ሞሽን ነው የምናስተምረው አልሙኒየም በሞሽን እንዴት ይሰራል ነው ዋው እስቲ እኔ አላጨበጭም አጨብጭቡ አልሙኒየም እንዴት ሞሽንን ተጠቅሞ እንዴት ይሰራል ሞሽን ልክ ነው ዝም ብዬ ላስታውስ ነው ከ9ኛ ክፍል ወይ ከ10ኛ ክፍል ወይ ሞሽን is a net ለምን a net particle of ምናምን ብሎ ለዳኒ ያስረክባል ያመኑ ሊቀጥሉ ነበር ያው ሶል ዛሬ ሞሽን የሚለውን ሐሳብ አንስቷል ስለዚህ በዚህ ሞሽን ላይ እንቀጥላለን ማለት ነው እስቲ ዛሬ ሞሽን እንመልከት what does it mean motion እንዲሁ በአማርኛ እናንተ ተርጉሙት እንቅስቃሴ all this motion is what is a change of what position የፖዚሽን ምን ለውጥ ማለት ነው ለምሳሌ አንድ ቦዲ ከዚህ ተነስቶ እዚህ ሲመጣ ሞሽን ላይ ነው ወይም ተንቀሳቀሰ እንላለን በጣም ጥሩ it's a change of position እሺ ወረቦት ነው አሁን ዳን እየተንቀሳቀሰ ነው because motion is a change of position የሚለው ጽንሰ ሐሳብ ብቻውን ዲፋይን አያደርገው እዚህ ጋር ነው ትልቁ ሚስጥር ያለው with respect to a reference frame motion ዲፋይን የምናደርገው ከሆነ ፍሬም አንፃር ነው which means motion is not absolute it is relativity ነው ማለት ነው ለምሳሌ እኔ እየተንቀሳቀስኩ ነው ሶፋው ቁጭ ብሏል ተማሪዎቹ ቁጭ ብለዋል no ከኔ አንፃር እነሱ ቁጭ ብለዋል everything in this world they are in motion nothing is at rest እግዚአብሔር ከፈጠራቸው ፍጥረታቶች መካከል ምንም ነገር ሬስት ላይ ያለ የቆመ ነገር የለም ሁሉም ነገር እንቅስቃሴ ውስጥ ነው የሚገኘው ግን ሪፈረንስ ፍሬም ያስፈልገናል አይናችን ኢንተርፕሬት የሚያደርገው ከሪፈረንስ ፍሬሙ አንፃር ነው ለምሳሌ መሬት በፀሐይ ዙሪያ እንደምትዞር ብዙ ጊዜ ተነግሮናል አይደለም አንድም ቀን ግን ስትዞር ፊል አድርገናት አናውቅም ዞሮብንም አያውቅም መሬት ላይ ነው ያለነው ሪዝኑ ምንድነው ሲባል መሬት በምትዞርበት ሳለ እኔና እናንተ የት ነው ያለነው መሬቱ ላይ ነው ያለነው ሶ መሬት በፀሐይ ዙሪያ ስትዞር እኔና እናንተ ምን እያልን ነው እየዞርን ነው ስለዚህ እየዞርን እንደሆነ አይታወቀንም ሪላቲቭ ነው ማለት እዚህ ጭምር ላይ በአንጻራዊነት ነው የምንዋደደው በአንጻራዊነት ነው የምንቀራረው ሪላቲቭ ነው አጭር ስለ ረጅም ስለማቅ ነው ረጅም ባላክ ሁሉም አጭር ነው the same like that ስለዚህ መሬትን በመዞርበት ሳለ እኛም አብረን ስለምንዞር የምናስተያየው ሌላ ነገር የለንም ከምድር ውስጥ ወጥተን ጁፒተር ወይ ማርስ ላይ ቆመን መሬትን ብንመለከታት ስትሽከረከር እናያታለን መሬት ላይ ያሉ አካላቶች በተቀላላ አንድ ላይ ሙቭ ሲያደርጉና ያለን ማለት ነው so this motion is relative ነው ስለዞረብን ነው እንደዞረብን ማናቀው አብረን እየዞርን ነው ከባድ ክላስ ውጭ ጠብቀኝ ፍፄ ውጭ ጠብቀኝ ቢሮ ጠብቀኝ አንጻራዊ ነው just አይምሮአችን ከሆነ ነገር አንፃር ኮምፔር ያደረገ ነው የሚነግረን ዝም ብላችሁ እጃችሁ እንደዚህ አድርጉት እንደዚህ አድርጉትና ሪላቲቭ መሆኑን እንድታቁት ነው እጃችሁን ምንም ሳታንቀሳቀሱት ግን ሙቭ ሲያደርግ ትመለከቱታላችሁ አታንቀሳቀሱት ሪላቲቭ እንደሆነ እንድታዩት ነው ለምሳሌ እስኪ ወደዚህ አካባቢ ታርቁታላችሁላችሁ አውራጣታችሁ እንደዚህ በሉና አንድ አይናችሁን ብቻ ጨፍኑ አንድ አይናችሁን ብቻ ጨፍኑ ኦኬ አውራጣታችሁ አሁን ከዚህ ወደዛ የሆነ ማን ነው ከዚህ ወደ ከመስመሩ ወደዛ እሺ የሁላችሁም ከመስመሩ ወደዚህ ነው የሁላችሁም ወደዚህ ነው አውራጣትሽ አንድ አይናችሁ ጨፍናችሁ ትመለከቱት አውራጣታችሁ የት ነው ያለው ከመስመሩ ወደዛ ወይስ ከመስመሩ ወደዚህ ነው ያለው አንቺ አንድ አይነን ብቻ ሴንተር ላይ ነው ኦኬ ፈጣን ብላችሁ ያልጨፈናችሁትን አይናችሁ ቀይሩና ሌላኛውን ጨፍኑ
ቅድም ያለበት ቦታ ነው ያለው እንዴ ቀይሯላ ሌላ ቦታ ነው ኦኬ አሁንም ድጋሚ ቀይሩት ያኛው ጨፍኑ እሺ አሁንም ድጋሚ ቀይሩት አይደለ ሙቭ አድርግቶ እዛ ሲል ታዩታላችሁ ሪሌቲቭ ነው ከዚህኛው አይናችሁ አንፃር አሁን ፍፄ ይሄኛውን እጁን እያገኘሁት ነው እንዲህ ስል ደግሞ ማርታ ጋር ሄዷል እንዲህ ስል ፍፄ ጋር እንዲህ ስል ማርታ ጋር ይመጣል ሙቭ ያደርጋል ሪሌቲቪቲ በአንጻራዊነት ፖዚሽኑ እዛና እዚህ ሲሆን እናያለን I just want to say this is about relativity motion ሪሌቲቭ ነው አብሶሉት የሆነ ነገር አይደለም ማለት ነው ለምሳሌ ይሄ ሶፋ ቆሟል ዳኒ እየተከሳከስ ነው ብለን አብሶሉትሊ መናገር አንችልም ሶፋው ቆሟል ስንል ከሆነ ነገር አንፃር ቆሟል ምድር ላይ ሶፋው ቆሟል ከዚህ ቤት አንፃር ሶፋው ቆሟል ኦኬ ዳኒ እየተንቀሳቀሰ ነው ከምን አንፃር ከሶፋው አንፃር ከብላክቦርዱ አንፃር ከናንተ አንፃር እየተንቀሳቀስኩ ነው እኔ በመንቀሳቀስበት ሰዓት ግን እናንተም እንደተቀመጣችሁ ይሄ ሙሉ ቤት አንድ ላይ አብሮኝ ላጥ ብሎ እዚህ ጋር ቢመጣ አልተንቀሳቀሰም ብሎ ነው ዲፋይን የሚያደርግላችሁ ግን ተንቀሳቀሻለሁ እሺ ጥያቄ አንድ ነገር መጠየቅ ፈልጋለሁ አሁን ስታስተምር አንተ በጣም ስፔስ ተጠቀማለህ በጣም በኢነርጂ ነው አሁን ቅድም ስናወራ ቁጭ ብለን ያወራ ነበር እንደደና ሰው ማለት ነው ከዛ ማስተማር ሲጀምር ደግሞ ይቀይር ምትለው ነገር አለ ምንድነው I'm created for that በቃ እኔ የተፈጠርኩት ለተማሪዎች ብቻ ነው ብዬ ነው ማምነው እና ምን ጊዜም ከተማሪዎች አጠገብ እንድገኝ ነው ፈጣሪንም ለምነውና ለዛ ነው የተፈጠርኩት በቃ I'm so happy now የተለየ ስሜት ተሰማ ስታስተምር ማስተማር ስለምትወደው ነው ምንድነው የሚሰማ አሁን እንደዚህ በቃል ያለህን ነገር በሙሉ እንድትጠቀም ያደርጋል አይደል እጅ እግር ቦታው ምናምን ሰው ያን እንድትጠቀም የሚያደርግ በውስጥ በኩል የሚሰማህ ነገር ምንድነው እንዴት መሰለህ ሳስተምር ውስጥ ነው መግባት የምፈልገው እና እዚህ ውጭ ሆኜ እንድትረዳኝ ሳይሆን የምፈልገው ጥልቅ ብዬ ልብ ውስጥ ገብቼ ልብ ውስጥ ነው መቀመጥ የምፈልገው that's why ስለዚህ ልክ ማስተማር ገና ሲጀምር ወደ አንተ ውስጥ እየገባው ነው መጣው እና የፊትን ሪአክሽን ምንም እያየው ምናልባት ያልገባ ኮንሰፕት ይኖር ይችላል እዛ ጋር አሃ ብዬ ልስቅ ይችላልው ያልገባ ኮንሰፕት እንደሆነ ገብቶኛል ወይ ፊት ትንሽ ለወጥ ሲል የሆነ ነገር እንደፈለግ ገብቶኛል በዛ ወደ ምሳሌ ቀይረዋለሁ something ብቻ በቃ ሰውየው ካልገባው ጋውን ታውልቃለህ ካልገባው ጫማ ታውልቃለህ ካልገባው ሸሚዝ ይቀጥላል ያለህን በሙሉ ብትጠቀም ለምሳሌ አሁን ብዙ ጊዜ ሳስተምር ከፊት ለፊት ይቀመጡ የነበሩ ተማሪዎች ነበር ብሌን እያልኩ ይጠቅሳለሁ ምጠቅሳቸው ልጆች አሉ እና ሳስተምር ድንገት ኦልሞስት የሰው ልጅ 20 ደቂቃ 30 ደቂቃ ያዳምጥናል ሐሳቡ ስርቅ ይልሳል ልክ 20 ደቂቃ 5 ደቂቃ ካዳመጡ በኋላ ሐሳባቸው ስርቅ ሊል እንደሆነ ከገባኝ አሁን ለምሳሌ ብሌንን ብናያትና ብሌን ትመጣለች ማለት ነው አለቀ በቃ ከዛ ብሌን ነው ጋር ነው የምትቀረው ስለሷ ስለሆነ የሚወራው ኮንሰንትሬት አድርጋ ደግሞ ክላስ ትጨርሳለች አሁን ብሌን ምናልባት 100 ሊትር ሊሆን ይችላል የምትመዝነው ብሌንናው እኔን መሸከም አልችልም ውስጥ በከቷት ግን ብሌን እንዲያት ይችላል ለምን ዋው ስገባ ክብደቷ ይቀንሳል ባለፈው ያየሁት አንዱ በጋውን ስታስተምር ጋውን አውልቀ አጥፍተህበት ተጠቀምክና በጣም ያልጠበቅነው ነገር ነው በወቅቱ የሆነው ትምህርቱን ለማስተማርና እንደዛ የምትጠቀምበት ነገር ሆን ብለህ ተዘጋጅተህ ነው ወይስ ድንገት የምታደርጋቸው ነገሮች ናቸው ያው ለምሳሌ አሁን ዝም ብለን የሆነ አቧራ ነገር እናስነካው ተመልከተው ልብሱ የት ነው ያለው እዚቹ ጋር አይደለም አቧራውስ እዚቹ አይደለም ልክ በመመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል ወደ ኋላ አልሄድም ይላል ያኔ ቦነነ ይባላል አይቷል አልሄድም ሲል ቦነነ ይባላል this is also one of the example of inertia እንደው በዚሁ አጋጣሚ ተጠቅሜ እንደው በዚሁ አጋጣሚ ኤክስፕሌን ላድርገውና እሱ ድንገተኛ ነው I mean ከዛ ውጪ ብዙ ሆኜ ያስተማርኩባቸው ሜቶዶች አሉ መሬት ላይ የተንከባለልኩበት ሜቶድ አለ በባልዲ ውሃ ሞልቼ ላይ እየገለበጥኩ ያስተማርኩበት ጊዜ አለ there is a lot of way ብዙ አይነት ወይዎች አሉ ታኝቼ መሬት ላይ የሚያስተማርኩበት ጊዜ አለ ብዙ አይነት መንገዶች አሉና በሰዓቱ ግን ኢነርሺያ የሚለውን ኮንሰፕት ልጆቹ ልብ ላይ ጥብቅ እንዲል የግድ ለምሳሌ በመኪና አስረድቻቸዋለሁ ከዛም በኋላ በርግጥ ግን መኪና ግን ትንሽ እንራራቃለን I mean እኔም መኪናው የለኝም እነሱም የመጡት በእግራቸው ነው ትንሽ እንራራቃለን ሌሎችንም ኮንሰፕቶች ሊጠቀማቸው ካልከም ኢነርሺያን ሐሳብ ትንሽ እንራራቃለን ምንጣፍ ግን በየቤታችን አለ እና ምንጣፍ ሲቆሽ አወጣን ደግሞ እናራግፋለን በየቤታችን ያለ ኮንሰፕት ስለሆነ just እንደ ምንጣፍ ነው የተጠቀምኩበት ያንን ጋውን አጠፋውበት ልጆቹ ልብ ውስጥ ኢነርሺያ የሚባለው ሐሳብ ጥብቅ ብሎ ቀረ ማለት ነው ፋይናሊ ግን ጋውኑ እንደራሴ ለብሼዋለሁ እዚህ ጋር ምንድነው አንድ ሰዎች ያነሱት ሐሳብ አለ ጋውን የክብር ልብስ ነው ሊጠፋበት አይገባም የሚል ነገር ያነሱ ሰዎች አይቻልም definitely ግን
የመምህርነት ሙያ እንዲከበር እኔ በራሴ ትልቅ እቅድና ትልቅ ፕሮጀክት ነው ያለኝና ለሁሉም መምህራኖች ብሬክ ስሩ ሆናለሁ ብዬ ነው የማስበው። ለምሳሌ አሁን የእግር ኳስ ጨዋታን ካየኸው የእግር ኳስ ጨዋታውን በጣም ትላልቅ ክፍያ ነው የሚከፈላቸው ተጫዋቾች። ለምን የሆነ ፐርሰንት ነው ሰብሮት ይወጣው። ከዛ በኋላ አንድ ሰው እግር ኳስ ተጫዋች ከሆነ በመቶ ሺዎች ነው የሚከፈለው፣ በሚሊዮን ነው የሚከፈለው አይደል? ልክ እንደዛው በእያንዳንዱ ሙያ ላይ ክፍያው ሃይ እንዲሆን የሚያደርግ አንድ ፐርሰን አለ እንጂ እኔ ኳስ ጨዋታ ኮደኛ ሲመጣ ብዙም ተቀባይነት አልነበረው። የነ ማራዶና የነ ምን እያለ ሰብረው ወጡት። አሁን ሃይ ነው የሚሰጠው ቫልዩ። ልክ እንደዛው የመምህርነት ሙያ እንደምታውቀው ነው። እኔም ባስተማርኩበት ጊዜ ደሞዝ 3 ቀን ሲቀረው እንጀራ በቂጣ አጥቅሼ በልቼ ነው መሄደው። እውነቴን ነው እና እንደኔ ብዙ መምህራኖች እንደዛ ነው የመጡትና ግን ያ ሲስተማውን ቶታሊ ሽፍት ያደርጋል ብዬ አስባለሁ። እና ያንንም ደግሞ ሽፍት ማድረገው መምህር የመጀመሪያው እኔ ብያምናለሁ። ውድ ነው ሙያው ማለት ነው። ያንን ለማረጋገጥ ነው እዚህ ያለሁት። ውድ ነው ሙያው ውድ ነው። ያ ውድ የሆነ ሙያ ውድ የሆነ ዋጋ ሊከፈለው ይገባል። ያን ደግሞ ያረኩ ቀጥላለሁ። ካለኛ ኢትዮጵያ ውስጥ አይደለም ዓለም ላይ የትኛው ሙያ ሰርቫይቭ ማድረግ አይችልም without us። የደወሉልህ ያገኙ መምህራን ነበሩ? ድሮ ማርበት ከነበረው ከድሬዳዋ ብስራተ ገብርኤል ትምህርት ቤት በሰዓቱ የነበሩት ዳይሬክተሩ ጋሽ ግርማ ይባላሉ። እሳቸው ደውለውልኝ ነበር። በጣም ፕራውድ እንዳደረጉ በጣም እንደኮሩ ነግረውኛል። ከዛ መንገድ ላይ መምህራኖች ሲያዩኝ አያልፉኝም። በቃ አክፈውኛው ባይናቸው ላይ መጥቶ ምናምን በቃ ኮራን ምናምን። አንዳንዱ ይሄው አሁን ተከበርን ብሎኝ ነው እንለያየው። ገና ሳገኛቸው ራሱ እኔ መምህር ነኝ ካሉኝ እኔ ራሱ ልቤ በቃ ስንጥቅ ነው የሚለው። በተለየ መንገድ የምትቀበላቸው እጅግ በጣም ቢኮዝ ከጀርባ ምን እየከፈሉ ተማሪ መሀል እንደሚቆሙ እኔም ራሴ አይቼዋለሁ አውቀዋለሁ። ምናልባት ከዚህ ጋር ስላነሳኸው መምህራንን የምናይበት መንገድ ምን መሆን አለበት ትላለህ? አንተ ቅድም ለነገርከን መምህር ሆነ በጣም ተቸግረህ አይተዋል። በጣም ተቸግረህ ግን ደግሞ ሰው እያፈራህ ነው፣ ሰው እያስተማርክ፣ ሰው እየቀረጽክ ነበር። እንደዛ ደግሞ የሚኖሩ መምህራን አሉና መምህራንን የምናይበት መንገድ የምናይበት አይን ምን መሆን አለበት ትላለህ? ጀስት ሙያው በራሱ ከትውልድ ውጪ ለራስ ለኔ የምትላቸው ነገሮች እንዳታስብ የሚያደርግ ሙያ ነው። በቃ ዘወትር የምታስበው ለተማሪዎችና ለተማሪዎች ብቻ ነው። ኢቭን አርብ አልጎ ቅዳሜና እሁድን እንኳን ሰኞ ገብተህ ለምታስተምራቸው ተማሪዎች እያሰብክ ነው የምታሳልፈው። ይሄ የኔ ብቻ ሐሳብ አይደለም። ባይዘው ኢትዮጵያ ውስጥ ያለ የትኛው መምህር ምናልባት እንደ አፍሪካም እንዳለም ሊሆን ይችላል የሚያልፍበት መንገድ ነውና መምህርነት ለኔ ወይም እኔ በፍጹም ማትልበት ሙያ ነው። ትውልድን ብቻ እያሰብክ የምትኖርበት ሙያ ነው። ለዛ ነው አብዛኛው መምህር እንግዲህ በጣም በችግር በቤት ኪራይ ሊሆን ይችላል፣ በምግብ በትራንስፖርት በብዙ ነገር እየተፈተነ ተማሪዎቹ መሀል ግን መጥቶ መቆምና ድጋሚ ማስተማር አይሰለቸውም። ቅር አይለውም ተማሪዎቹ መሀል መጥቶ ሲቆም ማለት ነውና እኔ ለዛም ነው መምህርነት እርግጥ ነው ተምረህ ዲግሪ ይዘህ ልታገኘው ይገባል። ግን በራሱ መምህርነት መፈጠር ነው፣ ጥሪ ነው። ምናልባት ሌሎቹን ሙያዎች ከኛ መምህራን ተምረው ሊሆኑት ይችላሉ። እኛ መምህራን ግን ጥሪ ተሰጥቶን ያለ ነው። ለመምህራኖቻችን ባካችሁ ለመምህራኖቻችን በጣም ብዙ ሰዎች በአንተ ታሪክ ተገርመዋል፣ ተደንቀዋል። ከእንደገና ደግሞ የምታስተምርበትን መንገድም ደግሞ እጅግ በጣም አድንቀውታል። ግን አንዳንዶች ደግሞ ሀሳብ ይሰጣሉ ተጨንቀው ግድ የለም መምህር ዳንኤል መማር አለብህ አይደል የሚሉ ሰዎች አሉ። ግድ የለም ዲግሪ ነው ያሉ። ከዛም አልፎ አንዳንዶች ደግሞ የጻፉለት ሰዎች አሉ። አዲስ አበባ ዩኒቨርሲቲ ግድ የላችሁ መምህር ዳንኤል ስኮላርሺፕ ውስጥ መማር አለበት የሚሉ ሰዎች አሉና ይሄን ምኞታቸው ወይ ደግሞ ይሄን ሀሳብ አድምጠዋል ወይስ ያንተ ሀሳብ ደግሞ ምንድነው? አዎ በሚገባ አሁን እኔ ምን አለ መሰለም አሁን ኢትዮጵያ ውስጥ ካሉ መምህራኖች በተክላላ በእውቀት ደረጃ በጣም ትንሹ ነኝ። በጣም ከምነገር በላይ የመጨረሻ ትንሹ ኢትዮጵያ ውስጥ ካሉ መምህራኖች ትንሽ እውቀት ያለው ነኝ። all of them የተማሩ ብዙ ነገር ያብሰለሰሉ ብዙ ነገር ያወቁ ናቸው። እግዚአብሔር ጀስት ነገሮችን የመግለጽና የማብራራቱን ጸጋኔ ላይ ያስቀመጠው እንጂ በእውቀት ደረጃ ብዙ ማለት ይቻላል። ከኔ በጣም ብዙ ትላልቅ መምህራኖች አሉ። ከዚህም በላይ በጣም ብዙ ክብር የሚገባቸው ማለት ነው። ትንሽ እቺ የማብራራቷን መንገድ እኔ ላይ ያቺን ጸጋ አስቀመጠና ወደ ሚዲያው የኔ መምጣት ነው። ወደ ሚዲያ ያልመጡ በጣም ብዙ መምህራኖች አሉ። ትምህርቱን እኔ ከዚህ በፊት ኦልሞስት ከዛሬ 1 ዓመት ከ6 ወር
ኦር 2 ዓመት አካባቢ በፊት በኦንላይን ተምሬ የፊዚክስ ሰርቲፊኬት ይዣለሁ። የፊዚክስ ሰርቲፊኬት አለኝ በኦንላይን ተምሬ አንደኛ። ሁለተኛ ደግሞ ዘንድሮም አዲስ አበባ ዩኒቨርሲቲ ሄጄ 6 ኪሎ ሐምሌ ወር ላይ ነው ሬጂስትሬሽን የምንጀምረው ብለው ነው የመለሱኝ። እና በየአመቱ አዲስ አበባ ዩኒቨርሲቲ ሞክራለሁ። ባይዘዌ በየአመቱ እየመጣሁ አዲስ አበባ ዩኒቨርሲቲ እየሞከርኩኝ አልሳካ እያለኝ የተመለስኩ አንዴ ከመንግስት ወረቀት መጻፍ አለበት ሲሉኝ ስመለስ የመንግስት ትምህርት ቤት ነው የምታስተምረው የመንግስት ትምህርት ቤት ካስተማርክ ብቻ ነው የሚቻለው እያሉ እየተመለስኩ ነው ብዙ ጊዜ ቀረሁት እና በአሁኑ ተሳካልኝ ሄጄ ሐምሌ ወር ላይ ሬጂስተር አድርጌ ጀምራለሁ። የብዙ ሰዎች ምኞት ስለሆነ በጣም ደስ ይላችኋል ብዬ አስባለሁ። ህፃናት ስለሚወዱ ካላቸው ቀና ፍላጎት የተነሳ ነው ያንን የሚያነሱት። ስለዚህ በጣም ደስ የሚል ዜና ነው። በጣም ደስ ብሎናል። ማርታ እንዴት ነሽ? እግዚአብሔር ይመስገን በጣም ደህና ነኝ። ውስጥ አዋቂ ተጠቅመን ዛሬ ሰርፕራይዙን ያደረግነው ተሳክቶልናል። በደንብ ለመጀመሪያ ጊዜ ሰርፕራይዝ የሆነ በነገራችን ላይ ስንት ጊዜ ልደቱን ስንቴ ነው? 7 ወይ ሁሉንም ልደቱን አክብሬያለሁ። እሺ። እና ሁሉንም ልደቱን ያውቃል። እንደፈለኩኝ ብደብቅ ምንም ብል አውቆ ነው የሚመጣው። ያው እኔ እንደስ እንዲለኝ ይስቃል ዋው ምናምን ይላል እንጂ ሁሉንም ልደቱን ያውቃል። አልተሳካልሽም ነበር? ዛሬ ነው የተሳካው። ዛሬ ተሳክቶልሻል? በጣም ነው ደስ ያለኝ። ያው ሁልጊዜም ደስታዬ የዳኒ ደስታ ነው። ከተደሰተ ያው እሱም እንደዛ ነው። ተመሳሳይ ነው ደስታችን። እኔ አሁን ከከፋኝ ምንም ነገር መስራት አይችልም እሱ። ልክ እንደዛ የሱ ደስታ የኔ ደስታ ነው። በጣም ደስ ብሎኛል። ያው የነበረው ስጦታ በጣም አስደስቶኛል። ደስ ብሎሻል? ይሄ ፕሮግራማችን ያማረ እንዲሆን እንግዲህ ከድሬዳዋ ድረስ ፕሮግራሞችን ሰርዘሽ ነው የመጣሽው። መጀመሪያ ለዚህ በጣም እናመሰግናለን። ግን መተሽ የሆነውን ነገር ፕሮግራሙ ስታይ እነ ዳኒ ስታገኝ ምን ተሰማሽ? እኔ ገና ከውጭ ጀምሮ ነው በጣም ደስታ የተሰማኝ። ለምን ያው ሙሉ ግቢ ተከራይተው እንደሚኖሩ ነግሮኛል። ግን ድሮ እንደሚኖሩት አይነት ግቢ ምናምን ኤክስፔክት ያደረኩ እንደዚህ አይነት እንትን አላሰብኩኝም ነበርና ከውጭ ገና ቤቱን ሳይ በጣም ነው የደነገጥኩት። በቃ ይገባዋል ይሁት ለምን ብዙ ዋጋ ከፍለዋልና በቃ ይገባዋል ብዬ ነው ያሰብኩት። እና በጣም ነው ደስ ያለኝ። ገና ስገባ ጀምሮ አይጠሩኝም እንደሆነ ያልኩ ነበር እንደው ሲቆይ ጊዜ እና በጣም ነው ደስ ያለኝ። ስለመጡትም ጊፍቶች ለሱ በጣም ደስተኛ ነኝ። በጣም ደስ ብሎኛል። ለወንድሜ ስላደረጋችሁ ነገር በዚህ አጋጣሚ አመሰግናለሁ ማለት ፈልጋለሁ። እንዲሁ ደግሞ አንተን ላመሰግን ፈልጋለሁ። ከዛ ድረስ ይሄን ያለ ዋጋ ከፍለክ እዚህ እንድገኝ ስላረከኝ እሱንም እንዳገኝ ስላረከኝ በጣም ነው አመሰግናለሁ። እኛም በጣም እናመሰግናለን። ቴንክ ዩ ሶ ማች። ተሳክቶልን እንግዲህ ለ7 ጊዜ ተሞክሮ ለ7 ጊዜ ሰርፕራይዝ ሊደረግ ተሞክሮ ያልተሳካውን ነገር አሳክተናል። ዛሬ ዳንኤል ሰርፕራይዝ ሆኗል። የሚገርም ጊዜ የነበረንና ዳንኤል ምን ተሰማ? እስኪ በአጠቃላይ የነበረውን ጊዜ እንዴት አየኸው? ሰርፕራይዙንም ስጦታውንም የነበረን ነገር የምትለን ነገር ካለ መጨረሻ ላይ። እኔ እንግዲህ ቅድም እንደነገረችን ሰርፕራይዝ ሆኜ አላውቅም። ብዙ ጊዜ ሰዎች ያው ልደቴ ነው የሚከበረው በተማሪዎችም ዘንድ እሷም ለማክበር ትሞክራለች። ግን በሆነ ሚንስ ነቃለሁ እና ሊከበር እንደሆነ እያወኩኝ ነው የምገባው። ስጦታም ደግሞ ሲሰጥ ደግሞ ኤክስፔክት የምታደርገዋለ ኤክስፔክት እንደምታደርገው ነው የምታገኘው። እና ዛሬ የመጡ ስጦታዎች ሁላ እጅግ በጣም ያልጠበቅኳቸው ናቸው። ለምሳሌ ከኮሪፍቱ እንደዚህ አይነት ስጦታ ጠብቄ አላውቅም። ከሸበሌ እንደዚህ አይነት ስጦታ ጠብቄ አላውቅም። ከሰዓሊ ዳኒ እንደዚህ አንድ ሰዓሊ ስዕሏ መጥቶ ምናምን ስጦታ ይስጠናል ብዬ በፍጹም ኤክስፔክት አድርጌ አላውቅም። የማርታ የጥርስ ጉዳይ በፍጹም ኤክስፔክት አድርገን አናውቅም። ይሄን ሶፋማ በፍጹም ኤክስፔክት አድርገን አናውቅም። ቢኮዝ የሆነ እንገዛለን ብለን የምናስበው ሶፋ አለ፣ ግን በዚህ ደረጃ እንደዚህ አይነት ሶፋ ኤክስፔክት አድርገን አናውቅም። ፋይናሊ ደግሞ በፍጹም እኔ እህቴን ከድሬዳዋ ድረስ ታመጣታለህ ብዬ አላውቅም፣ አልጠበቅኩም እና በጣም የደነገጥኩት በሱ ብቻ። በአጠቃላይ እጅግ በጣም ደስ ብሎኛል። እጅግ በጣም ሀሴት ያደረኩት ዛሬ በዋነኛነት ያሰብነው እንግዲህ ኢየሩሳሌም እዚህ ጋር እንጠራና ምርጥ ፎቶ እንነሳለን። ከዛ በኋላ ይሄው ዳኒ ወንድሜ ነው አይደል? ማስታወሻ ፎቶ እንዲሆን ጭምር ነው። በእርግጥ ፎቶ ነበረን ብላለች ዳንኤል ጋር ያለው ስለሌላት ለማስታወሻም እንዲሆን ግን እዚህ ጋር ፎቶ እንነሳለን ማለት ነው። መጨረሻ ላይ ፎቶ ይነሳሉ። ከዛ ፊት ግን ኬክ አለ፣ እሱን እንቆርሳለን። እዚህ ጋር ኬኩን ወደዚህ እናመጣለን። የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ንቁ ፖድካስት የነ ዳንኤልን ስቱዲዮ ተቆጣጥሮ እያከናወነ ያለውን ፕሮግራም ነው። ወደ መገባደጃው ደርሰናል። አሁን እዚህ ጋር ኬክ ልንቆርስ ነው።
ኬኩን ከቆረስን በኋላ ፕሮግራማችንን እንጨርሳለን ማለት ነው። እንግዲህ እዚህ ኬክ ላይ ኤቭሪቲንግ ኢዝ ፊዚክስ ይላል። ተስማማል? አዎ ኤቭሪቲንግ ኢዝ ፊዚክስ ኤቭሪቲንግ ኢዝ ፊዚክስ ብለን ኬክ አዘጋጅተናል። ኬክ ያዘጋጀነው እንግዲህ ይህን ሴሌብሬት ለማድረግ ጭምር ነው። ማርታ ዳንኤል ረዥም መንገድ ነው የተጓዙት እዚህ ለመድረስ አሁን ያሉበት ቦታ ለመድረስ። ይህንን ሞመንት ደግሞ ማሰብ ማክበር መዘከር በጣም ጥሩ ነገር ነው የሚሆነውና በጣም የሚወዷቸው በሚሊዮኖች የሚቆጠሩ ተመልካቾች ወዳጆች አሏቸው አይደል? ዩቲዩብ ላይ ከቀረባችሁ በኋላ በቴሌቪዥን ከታያችሁ በኋላ እናንተን የሚያደንቁ የሚወዱ ከልባቸው ስለ እናንተ የሚያስቡ በርካታ ሰዎች አሉና ይሄንን ኬክ እንቆርሳለን። በርቱ፣ ጠንክሩ፣ ቀጥሉ። አገር ከእናንተ ብዙ ትጠብቃለች። ተማሪዎች ካንተ ብዙ ይጠብቃሉ። ስለዚህ በአጠቃላይ ሶሻል ሚዲያ ላይ ሰው ለትምህርት ያለው ምልከታ አስተያየት እንዲነቃቃ እንዲበረታታ ለካ እንደዚህ መማር ይቻላል የሚለውን ሰዎች ልብ ውስጥ የመማር ፍላጎት እንዲቀጣጠል አድርጋል። በእርግጠኝነት አይደል? አትስማሙም በዚህ? yes ስለዚህ ብዙ ፊዚክስ መማር ብዙ አፒታይታቸው ያልተከፈቱ ሰዎች ፊዚክስ ለመማር አፒታይታቸው ተከፍተዋል። በአጠቃላይ ለመማር ተነቃቅተዋል፣ ተነሳስተዋል። ይሄ በጣም ትልቅ ነገር ነው። በዚህ ዘመን ላይ ብዙ ሰዎች እንደቀልድ አድርገው ትምህርት ምን ያደርጋል እየተባለ ትምህርትን የመተው ነገር ነበር። አሁን ግን ደግሞ ትምህርትን ለመማር ከፍተኛ የሆነ ፍላጎት ተቀስቅሷል። ይሄ ቀላል ነገር አይደለም። አንድ ሰው ይሄን ነገር ማድረግ ይቻላል ማለት እዛ ውስጥ እግዚአብሔር ያስቀመጠው ነገር አለ። መቀጠል አለብህ ዳኒ። ብዙ ነገር እንጠብቃለን። አገር ካንተ ብዙ ትጠብቃለች። ስለዚህ እስካሁን ላደረከው ነገር እጅግ በጣም እናመሰግናለን። ቴንክ ዩ። እባክህ ኬኩን ቁረስልን። እሺ እንግዲህ ከዛ በፊት ዛሬ በዚህ ፕሮግራም ላይ የተገኛችሁ በአጠቃላይ እንዲሁም ደግሞ ማንም ሰው አይኑ ሳንገባ ማንም ሳያየን ቀድሞ ነበር ያየን ፍፄና ሰው እዚህ ግቡ እንኳን በማይለን ሰዓት ላይ ነው ፍፄ አይቶ ጋብዞን ኢንተርቪው ላይ ቀርበን ከዛ በኋላ ነው የሶሻል ሚዲያ ወደሚባለው ነገር የገባ ነውና እሱ ነው ኦልሞስት በቃ እጃችንን ይዞ እንደዚህ ይደረጋል ብሎ ያስተማረ ማለት ነው። ፍፄ እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እናመሰግናለን። በእውነት እግዚአብሔር ያክብርልን። ከዛ በመቀጠል ደግሞ በቲክቶክም በዩቲዩብም ሌሎች ባሉን በኢንስታግራምም ሌሎች ባሉን ሚዲያዎች ላይ በጠቅላላ ካጠገባችሁ ሆናችሁ ሰፖርት እያደረጋችሁን ያላችሁ ሁሉ ጊዜ እንድንበረታታ ኮሜንታችሁን የምትሰጡን እያገዛችሁን ላላችሁ በጠቅላላ እግዚአብሔር ያክብርልን። ሀገር ውስጥም ከሀገርም ውጭ ላላችሁ ትውልደ ኢትዮጵያን በጠቅላላ ባለፍንበት መንገድ በጠቅላላ ከጎናችን ለነበራችሁ ዝቅ ስንል ከፍ እንድንል ድጋሚ ያገዛችሁን አሁንም ደግሞ ባለንበት ሁኔታ ላይ ካጠገባችን በመሆን ድጋፍ እየሆናችሁ ላላችሁ በጠቅላላ እግዚአብሔር አሁንም አብዝቶ ይባርክልን። አመሰግናለሁ። እንግዲህ አንብብና እዚህ ላይ የተጻፈ ነገር አለ። ፊዚክስ የሚመስል ነገር አለው። የተጻፈ ነገር አለ። ምን እንደሚለው ኤቭሪቲንግ ኢዝ ፊዚክስ ነው የሚለው። ከዛ ደግሞ የአቶሚክ ሞዴልን እንትን ነው ስዕሏን ያስቀመጧት። ቴንክ ዩ። የተወደዳችሁ ተመልካቾቻችን አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህ ፕሮግራም እንደዚህ ያማረ የደመቀ እንዲሆን አጋር የሆናችሁን ስጦታ የሰጣችሁን ድርጅቶች በሙሉ በእግዚአብሔር ስም ከልብ እናመሰግናለን። በአጠቃላይ ይህን ፕሮግራም ስፖንሰር ያደረገልን ብራዲስ አልሙኒየም ነው። ሁላችሁም ከልብ እናመሰግናለን። እግዚአብሔር ይስጥልን። ቻው።